እንግዲህ እንደምትመለከቷት ጆከርን በህልሟ የጎዱት መስሏት በጣም ደንግጣና በጣም ተሳቃ ከእንቅልፏ ጆከር እያለች ስትነሳ እህቷ ደግሞ የሮጦች መጣችና ምን ሆነሽ ነው ሰኒዬ? እህቴ መሄድ ያለብኝ ጆከርን ገደሉት፣ በእኔ ምክንያት ጆከር ተገላታ፣ ጆከርን በጩቤ የወጉት እያለች ስትላት፣ እንዲህ እህቴ ተረጋጊ፣ በህልምሽ እኮ ነው ሁሉም ነገር የምታስቢው በህልምሽ ነው። ስለዚህ ተረጋጊ እህቴ፣ ይህ ቅዥት ያበቃን እያለች ራኪብ ትለምናታለች ማለት ነው። እሷም ደግሞ እረህቴ ልቀቂኝ፣ ጆከርን ሂጄ ማየት አለብኝ፣ ጆከርን የሆነ ነገር አድርገውታል። እናም ደግሞ እኔ ጆከርን ሂጄ መጠየቅ አለብኝ ግዴታ አለቻት። ተረጋጊ እህቴ፣ ሂደን ጆከርን እንጠይቀዋለን ሁላችንም። ነገር ግን በህልም ደግሞ እንደታየው ሁሉም ነገር በህልም እንዳየነው አይደለም እያለች ራኪብን ለሰኒ ትመክራታለች። እሷም ደግሞ እሺ እህቴ በቃ መተኛት አለብኝ፣ ተኚ፣ ተረጋጊና ተኝና እንሂዳን ትላታለች። እሺ እህቴ ብላ ትመለሳለች። ምንም ነገር ቢፈጠር ምንም ነገር እንኳን ቢሆን እኔ እህትሽ ከጎንሽ እንዳለ ሁል ጊዜ አስታውሺ ትላታለች። እያችሁ ከጎናችሁ የሚሆን ሰው ያስፈልጋችኋል። የልባችሁንና የውስጣችሁን የሚረዳ ሰው ያስፈልጋችኋል። ግዴታ የሰው ልጅ ዝም ስላላችሁ በዝምታ ውስጥ ትልቅ ነገሮች እንዳሉ ማወቅ አለባችሁ። አሁን እንግዲህ ሰኒ ነፍሰ ገዳይ ሆና እህቴ የእንስሳ ነፍስ እንኳን መግደል የማትፈልግ ልጅ እንዴት ሰው ገደለች? ግን በዚህ ሁኔታ ሆና እንዴት ነው ይህን ነገር ምላት? ስለዚህ እህቴን በአሁኑ ሰዓት ከጎኗ ሆኜ ከማጽናናት ውጭ ምንም ነገር ልላት አልችልም እና ከጎኗ መሆን አለብኝ ትላለች እህቷ ማለት ነው። በቃ የኔ ያላችሁት ሰው እንደዚህ ሲኖራችሁ ለማንኛውም ነገር አውርታችሁ እንኳ ተንፈሳችሁ ሲወጣላችሁ ደስ ይላችኋል። ነገር ግን በዙሪያችሁ ያሉ ሰዎች እናንተን ለጉዳቻና ለጉዳት ብቻ ከሆነ የሚያስቡት ከእነሱ ጋር ማውራትም ሆነ መኖር አያስፈልጋችሁም። የራሳችሁን ህይወትና የራሳችሁን የህይወት ጎዳና መጓዝ ነው ያለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የሰአዲ ዩቲዩብ ቻናል ቤተሰቦች እንዲሁም የጽናት ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለው አልሐምዱሊላ። ለቤቴ አዲስ የሆናችሁ ቻናሌ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ ስል በአክብሮት ጠይቃችኋለሁ። እንግዲህ ሰኒ እዚህ ጋር እንደምትመለከቷት ታዲያ ጆከር እንደነገረኝ ከሆነ ስፔል ጥቆማ ያደረገበት ሰውስ ማን ነው? የስፔልም አስክሬን ካልተገኘ ታዲያ ሞት ሆነ ወይስ በህይወት ኑሮ ነው እያለች አይሚሮዋ ውስጥ ትልቅ ጥያቄ ውስጥ ፈጥሮባታል ማለት ነው። በእርግጥም ይህ ጥያቄ ለሰኒ ብቻ ሳይሆን የሁላችንም የኦዲየንስ ጥያቄዎች ነው። ኮሜንት ላይ ስፔል አልሞተም እያላችሁ ከበፊቱም ጀምራችሁ የምታወሩና የምትጽፉ እህቶቻችንም አላችሁ። በእርግጥም ስፔል አልሞተም፣ ነገር ግን ደግሞ ከጎናችሁ ሆኖ የሚጎዳችሁ ጥላት በጣም ያስጠላል። ኪምሮን ግን በዚህ ነገር አይጠበቅም ነበር። ጆከርን እስር ቤት ለማስገባት ያልጣረው ነገር የለውም። ምክንያቱም ብዙ ነገሮችን አደረገ። ለምን ሲባል ይሱን ሰኒን አገኛለሁ በማለት የጆከርን ህይወት ማበላሸቱ ትልቅ ነገር ነው። ግን ደግሞ የቤቱን ለኪራ ብላ እሷ ለጓደኛዋ ብላ ጓደኛዬን አልክድም በማለት ብዙ ነገር በማድረጓ እጅግ ልትደነቅ ይገባታል። ጆከር ከዚህ እስር ቤት መውጣት አለበት። የስፔል እውነተኝነት መዝረቅ አለበት። እዚህ ጋር እንግዲህ እንደምትመለከቱት ናሆም ማን ነበር ስሙ በዚህኛው ድራማ ኪምሮን ማለት ነው ከጨበሬው ሰውዬ ጋር የጨበሬው አሻጉሊት ሆኖ እየተጠቀመበት ይገኛል ማለት ነው። እኔ ለሰኒት ብዬ ነው እንጂ እንዳንተ ያለ አሻጉሊት እኔ ጋር አይጫወትብኝ እሰራልሃለሁ ይለዋል። እሱም ደግሞ ምንም አታመጣም፣ በፈለግከው ነገር በፈለግኩት እንደ አሻጉሊት የፈለግኩትን አረግሃለሁ፣ ምክንያቱም በእኔ ቁጥጥር ስር ሆነሃል፣ ምንም አታመጣም ይለዋል።
ውድና የተከበራችሁ ቤተሰቦቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መኖር ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ ቤተሰብ እየሆናችሁ የደወል ምልክቷን በመጫን ቤተሰብ መሆናችሁ እንዳትረሱ። እንግዲህ ኪምሮን የእሱን ህይወት አስተካክላለሁ በማለት የጆከርን ህይወት አበላሸ። ምክንያቱም ሰኒ አትፈልገውም። የማይፈልጉትን ሰው ደግሞ እፈልጋለሁ እያሉ ጊዜን ከማቃጠል የራሱን ህይወት መኖር ይበልጣል። ምክንያቱም አንዳንድ ሰዎች አሉ እናንተ እየጠነሻችኋቸው፣ እናንተ እየተዋችኋቸው፣ እነዛ ሰዎች ምን አይነት ስሜት እንደሚሰማቸው አላቅም። ምክንያቱም የራሳቸውን የህይወት ጎዳና መኖር እንዳለባቸው አይሰማቸውም። ዝም ብለው አንድ ሰው እኮ ማለት ነው የምትፈልጉትን ሰው ድምፅ ሳትሰሙ መዋል በጣም ይከብዳል። ነገር ግን ደግሞ ካልፈለጋችኋቸው እነዛን ሰዎች ምንም አይመስላችሁም። እና ግዴታ ሙጭ የሚሉ ሰዎች በእኔ ራሱ እንደኔ አስተያየት በጣም ነው የሚያስጠሉት ማለት ነው። ልክ እንደ ኪምሮን በፊት ጊዜ እሷ እያለቀሰች እሱን ብላ ቤቱ ሂዳ ተቷት ሄዶ ነበር። ነገር ግን ደግሞ በአንድ ስህተት ማለት ነው። ግን አሁን ላይ እሱ ቢመጣ እሷ ደግሞ የራሷ ዋጋ ከፍላ ብዙ ነገር የሆነችበት ነገር ስላለ ወደዛ ነገር ነው መሄድ አለባት እንጂ ለሱ ብላ መለማመጥ የለባትም። እዚህ ጋር እንግዲህ እንደምትመለከቷቸው እስር ቤቱ ነው የሚያሰቃያቸው ልጅ አለ። ይህም ደግሞ ማን ነው? ይህ ብርቱካናማ ልብስ የለበሰው ልጅ በጣም መጥፎና በጣም እስስት የሆነ ልጅ ነው። ጆከርም ደግሞ ከእስር ቤት ሲገባ ለዚህኛው ልጅ ብሎ ራሱን በመደብደብ እየደበደቡት ይገኛል። ይህ ብርቱካናማ የለበሰው ልጅ በጣም መልዑንና ከንዜር የሆነ ልጅ ነው። እንግዲህ እንደምትመለከቷት ሰኒ ከቤቷ ተነስታ ወደ እስር ቤት ሂዳ ጆከርን በመጠየቋ ጠያቂው መርማሪው ደግሞ እሷንም ሊመረምራት ሙከራ እንዳደረገ ተደርሶበታል። እሷም ደግሞ ተወሳስባና ተተባትባ ተመልሳ ከዛ እስር ቤት ወጣለች። ነገር ግን ለጊዜው እሷንም መቆያ ክፍል እንደሚያስገቧት ግልጽ ነው። ምክንያቱም የእስፔል ምንነት እስካልተጣራ ድረስ እሷንም ደግሞ ነፃ ነሽ ብለው አይለቋትም። ምክንያቱም እሷ ነብሰ ገዳይ ባትሆንም እንኳ ተባባሪ ነሽ ተብላ መታሰሯ አይቀርም። የእስፔል ማንነት እስከተገለጸ ድረስ ማለት ነው። ውድና የተከበራችሁ ተመልካቾቻችን ለቤታችን አዲስ የሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ እንድታበረታቱን ስንል በትህትናና በአክብሮት የምንጠይቃችሁ ይሆናል። እንግዲህ ኪራና ጽናት በጣም ጭቅጭቃቸውና በጣም ልዝልዛቸው እንደቀጠለ ይገኛል ማለት ነው። ምክንያቱም ኪራ እያበደ ይገኛል ጽናትን ባለማግኘቱ እና ደግሞ ጥፋት የሌለባቸውን ሰዎች ጥፋተኛ ናችሁ እያለ ከነሱ ጋር መደባደብና መወቃቀስ እየጀመረ እየሞከረ ይገኛል። ምክንያቱም ሰው በሌለበት ነገር ሊቀጣ አይገባውም። ነገር ግን ደግሞ እሱ ከሚስቱ ጋር እንጂ ከሌላ ሰው ጋር ወይም ከስራ ባልደረቦቹ ጋር የሚስቱን ነገር የሚያገናኘው ነገር የለውም። በእርግጥ ይችል እንጀራ ፈልጋና ስራ ፈልጋ ከሳቸው ብትቀርብም ነገር ግን ደግሞ ከነሱ ሰርታ ገንዘብ ለማግኘት እንጂ ምንም ነገር ፈልጋ አይደለም። እና ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የቤቴ አዲስ ይሆናችሁ የዶል ምልክቷን በምጫን ቤተሰብ እየሆናችሁ እንድትቀላቀሉ እንላለሁኝ። እንግዲህ ሰኒቾ እንደምትመለከቷት ስለ ጆከር እና ስለ ስፔድ እየጠየቋት ይገኛል። የስፔድን ደግሞ አውቀዋለሁ ታውቂዋለሽ ወይ ብሎ ፖሊሱ ሲጠይቃት አውቀዋለሁ። የት ነው የምታውቂው? ከነኪራ ቤት ነው። ከነኪራ ቤት እንዴት አወቅሽው ሲላት አይ ጥገኛ ሆኖ ከነኪራ ቤት ይቀመጥ ነበር ትለዋለች። ከዛ እኔ ለጥያቄ ዝግጁ አይደለሁም ሌላ ጊዜ ተጠይቀኛለህ ብላ ፖሊሱንም ትዘጋዋለች። እንዴት ለጥያቄ ግዴታ ዝግጁ መሆን አለበት ማለት ነው ይላታና በቃ ግዴታ ዝግጁ መሆን አለበት፣ እኔ ግን ዝግጁ አይደለሁም ትለዋለች ማለት ነው። ከነኪራ ቤት በፍጥነት እየተሯሯጠና እየሮጠ መቶ ናሆምን ሲያገኘው ቅዱሴ ስለ ጽናትና ስለ ኪራ ሲያውቅ እሱም በጣም ደብሮታል። ህይወታቸው በጣም ደስ የሚል ነበር። እኛ ከነሱ ብዙ ነገሮች እንማር ነበር። ነገር ግን በዚህ ሁኔታቸውና በዚህ ነገራቸው እየቀጠሉ የእኛንም ህይወት ሁሉን ነገር እንድንፈራ እያደረጉን ይገኛሉ ይላል ቅዱሴ።
እሱም ደግሞ ናሆም አዎ ታዲያ የት ፈለገው ለምን አትፈልገውም ይላል። ኧረ ጓደኛዬ ያልፈለግኩበት ቦታ የለም እኔ እና እሱ የምንሄድበትን ቦታዎች ሄድኩኝ ብዙ ቦታ ፈለግኩት ነገር ግን ላገኘው አልቻልኩም ይላል ናሆም ማለት ነው። ቅዱስም እንግዲህ ፈጣሪ ያለው ይሆናል ወይም ሽማግሌዎችን አዘጋጅተን ወደ ጽናት አባት መላክ አለብን ይለዋል። እሱም ደግሞ አይ ይህ የተሻለ ሆኖ ይህንም ሳንለው ቀርተን አይደለም በተአምር አባቴ ማወቅ የለበትም ብላለች ብሎ ስለተናገረ ነው እንጂ እኛም ሳንሞክር ቀርተን አይደለም። ቅዱሴ ጋሺ ያስባሉ እዛ ቦታ በተጋቡ ማግስት እንደዚህ ነው ሲባሉ ጋሺ ይጨነቃሉና እያስባሉ። ስለዚህ እንዴት እንደዚህ ይሆናል? አዎ እሱስ ጋሺ መጨነቃቸው አይቀርም። ስለዚህ የት ብለን ነው የምንፈልጋት? የምናገኛትስ የት ብለን ነው ይላሉ ማለት ነው። እዚህ ጋር እንደምትመለከቷት ሀና በጣም ደብሯትና ከፍቷት ትገኛለች። የድብራትና የከፋት ምንድን ነው ወደሚለው ርዕስ ስንሄድ ሁሉም ሰው እየመጣ በዚሁ ቅብዥርነቷ ስለሚሰድቧትና ስለሚቆጧት ስሜታዊ ሆነ። ለኪያም ደግሞ አንዳንድ ነገሮችን ስነግራ ወይኔ ወንድሜ አለች። አይሽ አንቺ የስጋ ወንድሜ ስለሆነ ወይኔ ወንድሜ ያልሽ የኔ ስድብና የኔ መታገት የኔ መታነቅ ምንም አልመሰለሽም። አየሽ እኔ በሰዎች እንዳልወደድ ተደርጌ ነው የተፈጠርኩት እያለች እሷንም መልስ ትመልስላታለች። ባክሽን ተይኝ፣ እኔ ከዚህ በኋላ ምንም ልልሽ አልችልም፣ ወደ ወንድሜ መመለስ አለብኝ ትላታለች። እና ወሬኛና አንቺ ለወሬ የመጣሽ ነሽ ለኛም ብዬ ነው እንጂ ትላንትና ቀለበቷን አውልቃና ከሌላ ሰው ጋር ምሳ ልትበላ እና አለቃ ስንወጣ አገኘናት። በዛም የተነሳ እኔን ልታንቀኝ ነበረ፣ ግን እጇን ሲያየው ደግሞ ቀለበት አልነበራትም። በዛ የተነሳ ብዙ ነገሮች ተፈጥረውና ተጣልተውም ነበር። አሁንም ደግሞ ምን እንደተፈጠረ እኔ አላቅም ትላታለች። እዚህ ጋር እንደምትመለከቷቸው ናታንና ሊና አብረው ተገናኝተው ባክን ትተኛ ትሄድ እያለ ሊናም ከናቲ ጋር ታወራለች። ናቲም ደግሞ እያዛጋት ይገኛል። ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንደቀጠለ መሆን አለበት። በቀጣይ ቪዲዮዎች እስከምንመጣላችሁ ድረስ ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ፣ ሼር እያደረጋችሁ መልካም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ስል በትህትና እጠይቃለሁ። ውድ ቤተሰቦቼ፣ ውድ ተከታታዮቼ ሁላችሁንም እወዳችኋለሁ። እንግዲህ እስኪ በራሴ ስራ እስከመመጣ ድረስ አበረታቱኝ። ከዚህ በኋላ በራሴ ስራ እመጣላችኋለሁ። የራሴ ስራዎችንም ደግሞ ኢንሻአላ እያምሻቸው ነው። ዋናና ቋሚ ስራዬም ደግሞ ዩቲዩብ ይሆናል ብዬ አስባለሁ ማለት ነው። እንግዲህ ከመዲያም ቤት ያውጣን እያላችሁ ማለት ነው። ጸልዩ፣ ዱአ አድርጉ። ረመዳን እንግዲህ ዛሬ 12 ቀን ነው የሚቀረው ማለት ነው። 18 ነው ዛሬ በሂጅሪ አቆጣጠር ማለት ነው። በአረቦች በሂጅሪ አቆጣጠር ዛሬ 18 ነው። እንግዲህ የሚቀረን ረመዳንን ለመጾም 12 ቀን ነው። ሁላችንም ራሳችንን ዝግጁት ማድረግ አለብን። አሱር አዘኗል። እንግዲህ በእኛ ወደ ሰላት መሄድ አለብን። ሁላችሁም ሰብስክራይብ አድርጉ። እንኳን አደረሳችሁ በድጋሚ አሁንም ለተከበረው ወር ረመዳን ለ1447ኛው ሂጅራ እንኳን ለረመዳን ጾም አደረሳችሁ። ውድ ቤተሰቦቼ፣ ውድ ሙስሊሞች ማለት ነው፣ ሙስሊም እህት ወንድሞቼ እንኳን አደረሳችሁ አደረሰን እያልኩኝ ወኩሉ ዓም ወአንቱ በኸይር የኔ ተከታታዮች አብዛኞቻቸው አረቦች ናቸው ማለት ነው። ያው ላይቭ ላይ ስላልገባሁ ነው። ይህን 2 ቀን ላይቭ ላይ ይገባለሁ ኢንሻአላህ። ሌሊት አካባቢ ይገባና ተመልካችን ያው ስሰርባቸው የነበሩትን ብሎክ ያልኳቸውንም ብሎካቸውን እፈታላቸዋለሁ እንትን ውስጥ ገብቼ ማለት ነው። ስትሪም ያር ምን ነበረ ብሎክ ስፈታበት የነበረው ምን ነበር ስሙ? በክሮም ውስጥ ገብቼ
ብሎክን መፈታቸዋለሁኝ። እንግዲህ ሳማሁኒ ብዬ ስሰርባቸውም የነበሩት ያ ሑማር እያልኩ እነሱም ሲሰርቡኝ የነበሩ አንዳንድ ልጆች አሉ። ላይቭ ላይ ገባና ኢንሻአላህ በዚህ ሳምንት ውስጥ ሁሉንም ሰው ይቅርታ መጠየቅ እፈልጋለሁ ማለት ነው። አብዛኞቻቸው አረብ ናቸው የኔ ተከታዮች። ወኩሉ ዓም ወአንቱ በኸይር ኢንሻአላህ ትኩኑ ኩሉ ሰነ አንቱ ጠይቢን ወኢንሻአላህ بوقف معكم إذا تسمعوا الفيديوتي المتبعين وإن شاء الله هذا الأيام وبفتح المباشر وبدي أسلم عليكم إن شاء الله يا حبايبي بحبكم في الله እንኳን አደረሳችሁ ማለት ነው። ሁላችሁም ሀገራችን ሰላም ትሆንልን። በሀገራችን ያለው ችግር መከራ ተነስቶልን በጣም የኑሮ ውድነትም ጣራ እየነካ ይገኛል በአሁኑ ሰዓት። ኢትዮጵያ ብቻ አይደለም፣ በሳውዲ አረቢያም በተለያየ ሀገርም የኑሮ ውድነት ጣራ እየደረሰ እየነካ ነው። በተለይ ኢትዮጵያ ላይ ቤተሰቦቻችን ስበብ የሌላቸው እዚህ ሀገር የሚረዳቸው የሌሉ ጎረቤቶቻችንን የአካባቢያችንን ሰዎች ጉሩብ በመክፈት ወላሂ እንግዲህ አንድ ሎሚ ለአምሳ ሰው ምን ነበር የሚባለው? ለአምሳ ሰው ቀላሉ ነው፣ ለአንድ ሰው ግን ሸክሙ ነው ይባላል ማለት ነው። እና 50 ሎሚ ነው የሚባለው። 50 ሎሚ ለአንድ ሰው ከባድ ነው፣ ግን ለ50 ሰው ግን ቀላል ነው የሚባለው ትረቱ። እስኪ ኮሜንት ላይ አስተካክሉት። ብዙ ከሆን ግን የማንሰራው ነገር የለውም። የሰው ልጅ 100 ብርም 10 ብርም 20 ብርም 30 ብርም አዋጥቶ ለነሱ በመተባበር ብዙ ነገር ሊሆንላቸው ይችላል። ቢያንስ 500 ብር እንኳን እንዲያው ቢደርሳቸው ለነሱ ምን ያህል ነው? አንዳንድ ተምር እንኳን አንዳንድ እሽግ ተምር እንኳን ብንረዳቸው ባይነኝ። እስኪ በእኛ አካባቢ ያላችሁ ልጆች እንደው እኛ ራሳችን ግሩፕ ከፍተን በአካባቢያችን ላሉ ፈቃጅ ለሌላቸው ረጂ ለሌላቸው ተምርና ዘይት ዱቄት 10 ኪሎዋን እንኳን ገዝተን ቤተሰቦቻችን ልክ እንዲያስታውስ ነው እነሱን ብናስታውሳቸው ምን ይመስላችኋል? እና ቪዲዮን የምትሰሙ ልጆች ካላችሁ ሁላችሁም አለን በሉ ኮሜንት ላይ፣ ወሬ ብቻ ሳይሆን በተግባር ማለት ነው። እና ወዳችኋለሁ ቤተሰቦቼ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ እያልኩኝ የምሰነባበታችሁ ይሆናል። የኔ ውድ ቤተሰቦች፣ የሀገሬ ልጆች፣ ፈጣሪ ይጠብቃችሁ በያላችሁበት ቦታ። ሰላም ለእናንተ ይሁንልኝ። ወዳችኋለሁ፣ አከብራችኋለሁ። ፈገግታችሁ እና ፈገግታችን አይጥፋ ነው ምለው። አሚን እያላችሁ እናንተም ሰላም የጠፋበት ዘመን ነው፣ ሰላም ይመለስልን። ረመዳናችንን በሰላም በፍቅርና በሳቅ በደስታ የምንጾም ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።